አንዱ ምስ ነው ውሸቱ። የሚገርም ነገር ችግሩ እና አልቡርሃንና ዳጋሎ እንዳልሆኑ ያውቃል። ጀስት ሱዳን የሌሎች ፍትጊያ የሌሎች አገራቶች ቦክስ ሪንግ ነው የሆነችው። አሁን ይሄ ነገ በሰፊው የምንመጣበት አይደል? የዚህ ድብድብ የዚህ ሪንግ የተጀመረው ሜዲተራኒያን ላይ ነው። እንግዲህ ሜዲተራን ማናሉ? ግሪክ፣ ሳይፕረስ፣ ቱርክ የነሱ የሶስትዮሽ ኢንክሉድን ግብፅ፣ ቱርክ፣ ግብፅ፣ ግሪክ፣ ሳይፕረስ ነበረ። እነሱ ኦልሬዲ ሜዲተራኒያን ላይ ኢንክሉድን እስራኤል ፍትጊያ ነበራቸው። በበፊቱ እስከዛሬ ወር ኃይል አስተላለፍ የነበረው ምንድን ነበረ? ግብፅና ቱርክ ስለማይግባቡ የጠላት ወዳጄ ነው በሚል ፕሪንሲፕል ግብፆች ከግሪኮች ጋርና ከሳይፐርሶች ጋር በሜዲተራን ያላቸው ኃይል አስተላለፍ አብሮ በጋራ ይሰሩ ነበረ። እንግዲህ ቱርክና ግብፅ መግባባት ሲጀምሩ ሳውዲ ስትግባባ ግሪኮችም እነሱም ገልበጥ ብለው እንግዲህ ግሪክና ሳይፕረሶች ወደ እስራኤል ሄዱ። የቱርክ መንግስትም ከበባ ውስጥ ገብቻለሁ የሚል ስሜት አደረበት። የቱርክ መንግስትም እንግዲህ መስፋፋትነቱን ያዘው። ሲስፋፋ ደግሞ እስከ ሶማሌ ድረስ ወረደ ማለት ነው። ይህን ተከትሎ ደግሞ እስራኤል ደግሞ ኦኬ ሳውዲ፣ ግብፅ ከቱርክ ጋር ከቱርክ ጀርባ ማናለች? ኢራን ከኢራን ጀርባ ማናለች? ኳታር አለች። ስለዚህ የእናንተ ታክቲካል በሆነ ሁኔታ ግብፅና ሳውዲ የኔ ወዳጅ ነበራችሁ። ዛሬ በ360 ዲግሪ ተገልብጣችሁ ከነ ቱርክ ከኢራን ጋር ከነ ኳታር ጋር ተሰለፋችሁ እኔን ከበባ ውስጥ የመክተት አዝማሚያ ነው የሚሰማኝ የሚል አቋም ይዛ እስራኤልም የራሷን ጌም መጫወት ጀመረች። ቱርክን ከበባ ውስጥ መክተት ጀመረች። ከግሪክ ከሳይፕረስ ጋር ስምምነት አደረገች። እዛው አፍንጫው ድረስ መጣችላት ማለት ነው። ቱርክ ሶማሌ ላይ ሞቃዲሾ ላይ የነበራቸውን እንቅስቃሴ ተከትላ እሷም እንግዲህ ሶማሌላንድ ላይ ወርዳ የሀገር እውቅና ሰጠች። የራሷን ጦር ቤዝ መገንባት ጀመረች። ሱዳን ላይ ባለው ኃይል አስተላለፍ ላይ እነ ግብፅና እነ ሳውዲ አረቢያ እነ ቱርክ የቆሙት ከአልቡርሃን ነው። እስራኤል ደግሞ ከዩኤ ጋር ቆመች ባለው ኃይል አስተላለፍ ላይ። እስራኤል ያለፉት 3-4 ዓመት ከአብይ አህመድ ጋር በንግድ ብቻ ልውውጥ ነበር የምታደርገው እንጂ በሚሊተሪ ምንም አይነት አግሪሜንት የላትም። ስለዚህ አሬናው እየሰፋ ስለመጣ ምን ማድረግ ጀመረች? ከአብይ አህመድ ጋር በደህንነትን በሴኪሪቲ መግባባት ጀመረች። አጠቃላይ ኢትዮጵያን እንደ ትራንዚት ወይ ደግሞ እንደ ዲኤችኤል ወይ ደግሞ እንደ ፖስታ ኦፊስ መጠቀም ተጀመሩ ማለት ኢትዮጵያን ማለት ነው። አብይ አህመድ አሁን ትራንዚት ነው ለአርኤስኤፍ። ወደ ደም ጠላም ማንክደው ነገር በአደባባይ እውነት ስላለ ወደ ቤኒሻንጉል ጉሙዝ ሰፊ የጦር ካምፕ አላቸው። ኦልሬዲ እናውቀዋለን። ነገ አብይ አህመድ ኤርዶጋንን እንደ አንድ ሀገር በፖዚቲቭ ይቀበለዋል። ምክንያቱም ቱርኮች ድሮን ይሰጡታል። ፕላስ ደግሞ $500 ሚሊዮን የሚሆን ኢንቨስትመንት አድርገዋል። ብዙ ፋብሪካ አላቸው፣ ብዙ ባለሀብቶች አላቸው። ኦብቪየስሊ አያስቀይመው። ነገር ግን በቀጠና ባለው ኃይል አስተላለፍ ግን ስምምነት ላይ እንደማይደርሱ ግልጽ ነው። ኦብቪየስ በቃ ምንም ዩኤ በሯን ከዘጋች ኢንዳይሬክት አብይ አህመድም መዝጋት ይችላል። ግን ያው ሀገር ስለሆንን አቅመ ደካማ ስለሆንን አብይን በተራው አሞኛል ብሎ እንዳትመጠ ሊለው አይችልም። ለምን ብዙ የተሳሰረ ነገር አለ። ይሄ ደግሞ ዲፕሎማሲ የሚባለውም ነገርም አለ። ገባ? ያን ነገር ፕሬዥር ተደርጎበታል። አብይም እንግዲህ ከፍተኛ ዝግጅት ያደረገ ነው ሊቀበለው ማለት ነው። አሁን እዚህ ጋር ማየት ያለብህ እንደማይሳካ አንዱ ማሳያ ምን መሰለህ እሸቱ፣ የሳውዲ አረቢያ ውጭ ጉዳይ ሚኒስትር አብይን አህመድ መጥቶ ተማልደውት ነበረ። የአርኤስኤፍን ካምፕ አስወጣ ከኢትዮጵያ፣ ለአርኤስኤፍ ድጋፍን አቁም፣ ከቻልክ በቃ አርፈህ ተቀመጥ የሚል ዘለል ነው። ሳውዲ ደግሞ ዝም ብላ አይደለም የመጣችው። ከሳምንት በፊት ሳውዲ አረቢያና ቱርክ ጅዳ ላይ መክረው ነበረ። ኤርዶጋን መሄድ አልፈለገም። እስኪ እናንተ በውጭ ጉዳይ ሚኒስትር ደረጃ ሞክሩትና ሰውየውን የማይግባባ ከሆነ እኔም ራሴ ሄዳለሁ። ይህ ምን በትክክል መረጃ ነው። ሰው አልጋ ወራሹ ቢን ሳልማን ትቢተኛ ነው ታውቃለህ። ከትቢቱ የተነሳ ኤርዶጋን ሲመጣ ራሱ ሄዶ አልተቀበለውም። ፓላሱ እንዲመጣ ነው የተደረገው ኤርዶጋን ራሱ ማለት ነው። አሁን ምንድነው የተደረገው? የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከአፍሪካ ህብረት ስብሰባ በፊት ገባ፣ ከኢትዮጵያ መንግስት ጋር ተነጋገረ። ኢሚዲየትሊ ስብሰባውን ለጨርሰ ከኢትዮጵያ መንግስት ጋር ወደ አስመራ ነበር ያቀናው። ያው አስመራ እንግዲህ አንዱ አጋራቸው የነሱ አንዱ አጋር ናት ማለት ነው። ከአስመራ እንደተመለሰ ወደ ሳውዲ መጣ። ኢሚዲየትሊ ደግሞ የቱርኩ ፕሬዚደንት ደግሞ ዩኤኢ ይሄዳለው በ15 ሰኞ ዕለት ይቅርታ በ16 ፌብሩዋሪ ዩኤኢ ይሄዳለው፣ በ17 ደግሞ አዲስ አበባ አገኛለሁ አለ።
አሁን ዶቶቹ እንድታገጣጥም ስለፈለግኩ ነው። ነገ በዝርዝር ስለምንመጣበት ማለት ነው። አሁን ዩኤኢ ሊሄድ ሲል የዩኤኢ አመራሮች ዋናው ቢን ሳልማን አሞኛል፣ በጤና ምክንያት ስለታመሙ ማንንም ማየት አይፈልጉም ተብሎ ኤርዶጋን ተመለሰ ማለት ነው። የተነገረው ጠዋት ነው፣ ወደ ኤርፖርት ዝግጅት ላይ በነበረበት ሰዓት ላይ ሰው ወደ ኢትዮጵያ የሚለው አቅጣጫ ሄደ። ኢሚዲየትሊ ዩኤኢ በሯ እንደዘጋች ለቱርክ የሳውዲ ውጭ ጉዳይ ሚኒስትር ምን መግለጫ ወጣ? በቀጥታ ማለት ነው ኢትዮጵያ ከአርኤስኤፍ ያላትን ግንኙነት ሱዳን ላይ እጇን በምታስገባው ጣልቃ ገብነት አቁም የሚል መግለጫ ወጡ ማለት ነው። ዛሬ ሳውዲዎች ማለት ነው። ዩኤኢ የቱርክን ፕሬዚደንቱን ኤርዶጋንን አስቁሟለች ከተባለ ማለት ነው። ሶ ኦልሬዲ ኤርዶጋን እግሩን ሳያስገባ ፕሬሩ ተጀምሯል። አሁን ኤርዶጋን የሚሄድበት ዩኤኢ በመግለጫ የሰጠችው ነገር ተግባራዊ ለማድረግ ነው። ገባ? ስለዚህ አሁን ምን እንደሚደረገው ቱርክ መጣ፣ ልክ እንደ አንካራው ዲክሌሬሽን ስምምነት የዛን ጊዜ አብይ አህመድ መጥቶ ለሶማሌላንድ እውቅና እንሰጣለን ሲአክሴስ ያስፈልገናል ብሎ እንደተናገረው መልሶ ደግሞ አይ እና ባይዘው እሱንም ቪዲዮ ያመጣዋሉ። የኤርዶጋንን ቪዲዮ ካድሬዎችን ሰብስበው እንዴት አድርጎ ኢትዮጵያን አሳንሶ እንደተናገረ የካድሬ ስብሰባ ላይ የምንጠየቁት ካድሬዎቹ በዚህ አጋጣሚ ያው ቱርከኛ እንደምችል ታውቃለህ። ምን ይጠይቁታል? በጣም የኛ መሪ ያሉት ታይብ ኤርዶጋን ስኬታማ ስራ ሰርታል በአፍሪካ ላይ እንዴት ነው ያሳካው? የአፍሪካ ሁለት ሀገራቶች ግጭት ላይ አተረፍካችሁ ብሎ አንዱ ካድሬ ጠየቀው። አዎ ይሄ በጣም አስቸጋሪ ነበር ለኛ። የነበረን አማራጭ ምንድን ነበረ? እንደምታውቁት እኛ ከሶማሌ ጋር የተሳሰረ ኔትወርክ አለን። ላለፉት 10 ዓመት ሶማሌ ላይ ከፍተኛ ኢንቨስትመንት አድርገናል። የሶማሌን ባህር አስጠብቀናል። የሶማሌ ሰራዊት አሰልጥነናል። ስለዚህ በኢኮኖሚ በስትራቴጂካዊ በጂኦፖለቲካ ከሶማሌ ጋር የተጠናከረ ግንኙነት አለን። ከኢትዮጵያ ደግሞ ረጅም የታሪክ ግንኙነት አለን። በተለይ ደግሞ ከአሁኑ ኢትዮጵያ ውስጥ ካለው ስርዓት ጋር ደግሞ ወዳጅ ነን። ስለዚህ የነበረኝ አማራጭ ለጠቅላይ ሚኒስትር አብይ አህመድ ደውዬለት በራሴ በግሌ ስልክ ናና ይሄን ጉዳይ እንደ ወንድማማችነት ንፍታው፣ እኔ ያንተም ታላቅ ነኝ፣ ቃል በቃል ያለውን ነው። ይህ የካድሬ ስብሰባ ላይ ነው። ኦኬ የአኬፔ ፓርቲ የኤርዶጋን ፓርቲው ኤኬ ፓርቲ ነው የሚባለው ቶፕ ካድሬዎቹን ሰብስበው ነው የሚናገረው። እንደዚህ ሆነ ቪዲዮም ስላለ ነው። እኔ ኤርዶጋን ለሁለቱም እንደ አባትም እንደ ትልቅ ሰውም ስለሆንኩ ሰብስቤ ለአብይ አህመድ ግልጾ የነገርኩት እኔ በየትኛውም ረገድ ሂድ አንተን ማስከፋት አልፈልግም፣ ግን ያንተን ጥቅም አስጠብቃለሁ ብዬ ደግሞ ትልቋን በጂኦፖለቲካ ስትራቴጂካዊ አጋር የሆነችውን ሶማሌ ማጣት አልፈልግም። ሶማሌዎቹ ደግሞ በእኔ ላይ ፕሬዥር እያደረጉ ነው። ኢትዮጵያን ካላስቆምካት ለሶማሌላንድ የምሰጠውን እውቅና በበርበራ ወደብ እጠቀማለሁ የሚለው ነገር ካላስቆማችኋት የእኛና የእናንተ ሪሌሽንሽፕ ይፈርሳል ብለው ጫና እያደረጉ ነበር ሶማሌዎች። እዚህ ጋር ቱርኮች $ቢሊየን ኢንቨስትመንት አድርገዋል። ሰራዊታቸውን አስገብተዋል። የሶማሌን ሰራዊት አሰልጥነዋል። ከኢትዮጵያ መንግስት ጋር ስታየው ንጽጽሩ ቀላል አይደለም። እንደ ኤርዶጋን ስታየው እና ኦብቪየስሊ ማጣት አትፈልግም ያንን ነገር። ለምን ከኢትዮጵያ ላይ በቃ ድሮን ነው የምትሸጠው። ከፊስድ የንግድ ልውውጥ አለ። የኢትዮጵያ ነጋዴዎች ቱርክ ይመጣሉ። የቱርክ ኢንቨስተሮች ደግሞ ኢትዮጵያ ላይ ኢንቨስትመንት አድርገዋል። ጂኦፖለቲካሊ ላይ ሲግኒፊካንት የሚሰጥ ነገር የለም። ስለዚህ አብይ አህመድ ምን ተባለ? በሰዓቱ ደግሞ ጦርነቱ ደግሞ አማራ ክልል ላይ ደግሞ ጦዞ ነበር። የምታስታውሰው ከሆነ እሸቱ እንዳሁን ቀዝቀዝ እንዳለበት አልነበረም። በዛ ሰዓት ደግሞ ህዋትም እየፎከረች ነው። ከሻቢያ ጋርም ቅርቃር ውስጥ በገባበት ጊዜ ነው ሲምፕሊ ናና የአንካራን ዲክሌሬሽን ፈርም፣ ለሶማሌላንድ የሀገር እውቅና እንደማሰጥ፣ ከሶማሌላንድ ከታላቋ ሶማሌ ውጪ የሶማሌን በርበራ ወደብና ባህር እንደማትጠቀም ቃል ኪዳን ገባ። ይሄን ማታረክ ከሆነ ያለን ግንኙነት ይቆማል ማለት ታውቃለህ። ድሮን ሰጥተውታል። ድሮኖቹ ደግሞ ቴክኒካል ሳፖርት ያስፈልጋቸዋል፣ አክሴሰሪ ያስፈልጋቸዋል። ድሮኑ ደግሞ የሚሸከመው ደግሞ መተኮሻ ያስፈልገዋል። እነዚህ በሙሉ ሊቋረጡበት ነው።